የሰላጣ ንጉስ የሆነውን ተቡሌን የምንሰራው የሚያስፈልገን ፐርሲሉን አንድ ባንድ እንደዚህ በቁመት እንጨቱን እየለየን ቅጠሎቹን ብቻ በዚህ ሳይድ እንደረድራለን። በደንብ ንጹህ አድርገን ካጠብን በኋላ እንጨቱን እንደዚህ ቆርጠን እናወጣለን። ደቀቅ አድርገን እንከትፋለን። ተቡሌ ሁላችሁም ትወዳላችሁ። እኔ በጣም ናፍቆኝ ነበር። እዚሁ ሀገር በመታገኙት ማቴሪያል ቀለል አድርገን ነው የምንሰራው። እንደዚህ ደቀቅ አድርገን ሁሉንም እንዲተከተፍን በኋላ ረሳ ዋናው ነገር ብርጉላችንን ፈልገውን ያህል የፈላ ውሃ ሳናበዛ አቆም። ጠንከር ያለ ቲማቲም ደቀቅ አድርገን ቲማቲም የባሮ ሽንኩርት እንዳረሱ የሚያጣፍጠው የተቡሌ ዋናው ማጣፈጫ ምንድነው? ናና እዚህ ካጠብን በኋላ እንደዚህ ደቀቅ አድርገን አንድ ሽንኩርት ተቡሌ ሽንኩርት በደንብ መልቀቅ አለበት። ሁሉንም እንደዚህ ካረግን በኋላ እዩት እንዴት እንደሚያምር የናናው ሽታ የፐርስሊ ብርጉሉ ደርሷል። ማጣፈጫ ኦሊቭ ኦይል በደንብ ቆንዶ በርበሬ ሎሚ ሚክስ ምን እንደጎደለው እንምስ ቢስሚላህ እንደሚበላ ላሳያችሁ። ጣጣ ቢስሚላህ ሌላ አንድ ልጨምር። እቺ ደግሞ ለእናንተ እኔም ሰላጤን ልጨርስ። እናንተ በየቤታችሁ ተቡሌ እየሰራችሁ ብሉ፣ ትወዱታላችሁ። የዛሬ ቪዲዮ ይሄ ነው።